ታለቃ ስኩል ኦፍ ሀበሻ እንባላለን። ለወጣቱ ጀነሬሽን ፍቃደኛ ከሆንክ አንድ ቀን ኢንተርቪው እናድርግ። ስኬት የእድል ጉዳይ ነው ወይስ ጠንክሮ የመስራት ጉዳይ ነው ታስባለህ? እድል ብቻውን ራሱ የሚያመጣ ነገር የለም። ያው ያንተ ጥረት ነው። በስንት አመት ነው የመጀመሪያ 1 ሚሊዮን የሰራው? ሜቢ ግራጁዌት አድርጌ 4 አመት ምናምን ወደ ሀቤት ውስጥ ነኝ። ወደ 23 እንደዛ ተቀጣሪ ከመሆን የሆነች አለች ብሬኪንግ ፖይንት ከተቀጣሪነት ወደ ሰልፍ ኢምፕሎይድ የምትሄድበት ነው። ያቺን ፖይንት ደፍሮ መውጣትና ራስን መጀመር ማለት ነው። በአመት የሰራው ትልቁ ገንዘብ መጠን ስንት ነው? ትንሹ እስከ 50 እስከ 60 ሰራው። አሁንማ ቢሊየን ውስጥ ነው። ሰላም ቤተሰቦቼ፣ ዛሬም ተመልሰናል። ዛሬ የምንገኘው ካሳንቺስ ላይ ነው። ዛሬም እንደ ሁል ጊዜውም ስኬታማ የምንላቸውን ሰዎች ኢንተርቪው እናደርጋለን። ኑ አብራችሁን ቆዩ። ይቅርታ አለቃ፣ ከስኩል ኦፍ ሀበሻ ቢዝነስ ሚዲያ ቻናል ነው። ፍቃደኛ ከሆንክ አንድ ቀን ኢንተርቪው እናድርግ። ፍቃደኛ አይደል? ለወጣቱ ነው። ይቅርታ አለቃ፣ ከስኩል ኦፍ ሀበሻ ቢዝነስ ሚዲያ ቻናል ነው። ፍቃደኛ ከሆንክ አንድ ቀን ኢንተርቪው እናድርግ። ስትሰማ እየገባሁ ሲወጣ ኦኬ፣ እሺ፣ እዚሁ ካላችሁ። ኦኬ፣ ይቅርታ አለቃ፣ ከስኩል ኦፍ ሀበሻ ቢዝነስ ሚዲያ ቻናል ነው። ፍቃደኛ ከሆንክ አንድ ቀን ኢንተርቪው እናድርግ። ይቅርታ፣ ከስኩል ኦፍ ሀበሻ ቢዝነስ ሚዲያ ቻናል ነበር የመጣ ነው። ፍቃደኛ ከሆንክ እናውራ። አንድ ከስኩል ኦፍ ሀበሻ ቢዝነስ ሚዲያ ቻናል ነው፣ ለወጣቱ ጀነሬሽን ነው። እናውራችሁ ፍቃደኛ ከሆንክ ምን ነፈራን? ኦኬ፣ እሺ። አንተ ስለማይመች በዚህ ዛሬ ከማን ጋር ነኝ? እኔ ጌቱ እባላለሁ። በምን ስራ ላይ ነው ያለው? እኔ ኮንስትራክሽን ኢምፖርት ላይ ምናምን ላይ ነው። ድሮ በምን ስራ ነበር? ድሮም ኮንስትራክሽን። አሁን ላይ ያለ ነገር ሁሉ ብታጣ እና ለመጀመሪያ የምታደርገው እርምጃ ምንድን ነው? እኔ ቢያጣም ከዜሮ መጀመር እችላለሁ። ስለዚህ ከዜሮ መነሳት እችላለሁ ብዬ አስባለሁ። ቢዝነስ በሚጀምርበት ጊዜ ተሳትኩ ትልቁ ስህተት ምንድን ነው? ቢዝነስ እንደ ስጀምር ኦልሬዲ በዜሮ ነው ጀመርኩ። በ13 አመቴ ነው ጀመርኩ ልጅ ሆኜ። ስለዚህ ማግኘትም ማጣትም ስለማያውቅበት ብዙ እንትን አይደለም። በ13 አመት ያኔ በምን ጀመርከው? እኔ በ13 አመት ስጀምር ሰው ጋር ተቀጠርኩ። ምን ስራ? ያልሰራ ስራ የለም። ኦልሬዲ ከቀን ሰራተኛ ጀምሮ ሁሉም ስራ ሰርቻለሁ። በዛ ጊዜ የምታገኘው ዝቅተኛ ገንዘብ መጠን ስንት ነበር? በዛን ጊዜ ዝቅተኛ ገንዘብ በቀን 200 300 ከዛ ተነስተ ነው ማለት ነው እዚህ ደረጃ የደረስከው። አሁን ስኬት የእድል ጉዳይ ነው ወይስ ጠንክሮ የመስራት ጉዳይ ነው ታስባለህ? እድል ብቻውን ራሱ የሚያመጣ ነገር የለም። ያው ያንተ ጥረት ነው። አንተ ምክንያቱም አላማ ካለ የምትደርስበት ነገን ካሰብከው ያን አላማን እንትን የምለው እንጂ እድልማ ቢሆን ሁሉም እድለኛ ይሆናል ማለት ነው። ስለዚህ ሁለቱም አንድ ላይ አያይዘው ወደዛ ጉዞ ይወስዳል ማለት ነው። በስንት አመት ነው የመጀመሪያ 1 ሚሊዮን የሰራው? 2004 አካባቢ። ስንት አመት ነበር? ወደ ሀቤት ውስጥ ነኝ። ወደ 23 እንደዛ 23። አሁን ስንት አመት ነው? አሁን ኦልሬዲ ወደ 35 አመት ነው። በአመቱ የሰራው ትልቁ ገንዘብ መጠን ስንት ነው? በአመቱ አጠቃላይ የሰራው ትልቁ ገንዘብ መጠን? ያ ስራችን ያው ወጣ ገባ ነው። ግን እንደ እንትኑ አመት ላይ የምንሰራ በትንሹ እስከ 50 እስከ 60 ሰራፍ 60 ሚሊዮን ማለት ነው። በጣም አድርገን እናመስግናለን። ቴንክ ዩ። ይቅርታ አለቃ፣ ስኩል ኦፍ ሀበሻ እንባላለን። ለወጣቱ ጀነሬሽን ፍቃደኛ ከሆንክ አንድ ቀን ኢንተርቪው እናድርግ። ለወጣቱ ነው በእውነት። ስንት አመት ነው የመጀመሪያ 1 ሚሊዮን የሰራው? ስኩል ኦፍ ሀበሻ እንባላለን። ለወጣቱ ጀነሬሽን አንድ ቀን ኢንተርቪው እናድርግ። ለወጣቱ ለወጣቱ ጀነሬሽን ነው። ወጣት ጀነሬሽን ዛሬ ከማን ጋር? ግድ የለም ተው። ይቅርታ አለቃ፣ ስኩል ኦፍ ሀበሻ እንባላለን። ፍቃደኛ ከሆንክ አንድ ቀን ኢንተርቪው እናድርግ። ሚዲያ ቻናል ነን። ስኩል ኦፍ ሀበሻ እንባላለን። ለወጣቱ ጀነሬሽን አንድ ቀን ኢንተርቪው እናድርግ። ለወጣቱ ይቅርታ አለቃ፣ ስንት አመት ነው የመጀመሪያ 1 ሚሊዮን የሰራው? ይለፍ። ስኩል ኦፍ ሀበሻ እንባላለን። ለወጣቱ ጀነሬሽን ይቅርታ አለቃ፣ ከስኩል ኦፍ ሀበሻ ቢዝነስ ሚዲያ ቻናል ነው። ፍቃደኛ ከሆንክ አንድ ቀን ኢንተርቪው እናድርግ። ስኩል ኦፍ ሀበሻ ይቅርታ አለቃ፣ ስኩል ኦፍ ሀበሻ ቢዝነስ ሚዲያ ቻናል ነው። ፍቃደኛ ከሆንክ አንድ ቀን ኢንተርቪው እናድርግ። አንድ ቀን ኢንተርቪው እናድርግ። ከስኩል ኦፍ ሀበሻ ቢዝነስ ሚዲያ ቻናል ነው። ይቅርታ አለቃ፣ ይቅርታ አለቃ
ስኩል ኦፍ ሀበሻ ነው። ፈቃደኛ ከሆንክ አንድ ቀን ኢንተርቪው እናድርግ። ለወጣቱ ጄኔሬሽን ነው። ከስኩል ኦፍ ሀበሻ ቢዝነስ ሚዲያ ቻናል 1 ሚኒት ብዙ አይፈጅም። ምን በሚመለከት ለወጣቱ ጄኔሬሽን ነው መልእክት ነው የምታስተላልፍልኝ። እሺ እዚህ ጋር እናድርጋት። ፈቃደኛ ከሆንክ ስም ማን ነው? ያረጋል ይባላል። በምን ስራ ነው ያለው? ኮንስትራክሽን። እንዴት ወደ ስራ ልገባ ቻልክ? መሀንዲስ ነኝ እና መሀንዲስ ስለሆንኩ የተወሰነ ጊዜ ከተቀጠረ ከስራ በኋላ ወደ ራሴ ስራ ገቡ። አንድ ከዜሮ ለሚጀምር ወጣት ምን የምትመክረው ምክር አለ? አንደኛ ኮሚትመንት፣ ሁለተኛ የያዙት ነገር ላይ በጣም ኮሚትድ ሆኖ እስከ መጨረሻ ጊዜ መታገል፣ እድሎችን መጠቀም። ኦፖርቹኒቲ አንዳንዴ ይመጣሉ ይሄዳሉ። ስለዚህ የመጡትን ኦን ታይም መጠቀም፣ ከዛ ውጭ አባካኛ ለመሆን ቆጣቢ መሆን፣ ያለችውን ሪሶርስ በተገቢው ቦታ ሊያቢሊቲ ሳይሆን አሴት ላይ መዋል። እንግዲህም ሊያቢሊቲ ላይ የምታወል ከሆነ እድገት ይቀንሳል። አሴት ላይ የምታወል ከሆነ አፕሪሺየት ያደርጋል። ስለዚህ የምታገኛትን ነገር ሁሉ ሁሌም አሴት ላይ እንጂ ሊያቢሊቲ ላይ ያለመዋል። ወቅት ትልቁ ኪ የሰክሰስ ፖይንት ይሄ። አንተ አሁን ከተቀጣሪነት ተነስተህ ነው እዚህ ደረጃ የደረስከው። አሁን ወጣቱ ይሄንን እንትን ለማሸነፍ ምን የሚያደርግ ትላለህ? ቀጣሪነት ያሉት ወጣቶች ክሬቲቭ መሆን። ያው ሜቢ እኛ ጊዜ ኦፖርቹኒቲ የተሻለ ሊሆን ይችላል። አሁን ትንሽ ከበድ ሊሆን ይችላል። ግን ያም ቢሆን ከተቀጣሪ ከመሆን የሆነቻለች ብሬኪንግ ፖይንት ከተቀጣሪነት ወደ ሰልፍ ኢምፕሎይድ የምትሄድበት ነው። ያችን ፖይንት ደፍሮ መውጣትና ራስን መጀመር ማለት ነው። እና ምን ጊዜም ግን ትንሽም ትሁን ትልቅ ኢንቨስት የምታደርገው አሴት ላይ መሆን አለበት፣ ሊያቢሊቲ ላይ መሆን ማለት ነው። ይሄ ነው ትልቁ ማለት። ህይወት ያስተማረች ትልቁ ትምህርት ምንድን ነው? ዶንት ጊቭ አፕ፣ አለማቆም። ቻሌንጆች ብዙ ይመጣሉ፣ ግን ከዛ የበለጠ ደግሞ ቻሌንጅ ይመጣል። ስለዚህ ያንን ቻሌንጅ እያለፉ መሄድ፣ ጊቭ አፕ ማድረግ የለም። ካቆምክ ቆምክ። ስለዚህ እናልፈ ነገም ሌላ ቀን እንዳላስበ ጊቭ አፕ ሳታደርግ ነገሮችን በትዕግስት አልፎ ዋይዝ በሆነውን ማኔጅ አድርጎ መቀጠል ትልቁ። የቢዝነስ እና የሳይኮሎጂን ቁርኝነት እንዴት ታየዋለህ? ብዙም እንትን አይደለውም ሳይኮሎጂ ላይ፣ ግን ቢዝነስ እኔ የማስበው ምንድነው ዴዲኬሽን ነው። ከዛ እንዳልኩ ጊቭ አፕ አለማድረግ ነው። ከዛ ውጪ የምታገኛትን ነገር ምን ላይ መዋል አለብህ የሚለውን ነገር በዚህ ነው የማስተሳስረው። ማግኘት ብቻ ሳይሆን የገንዘብ አጠቃቀም በጣም ወሳኝ ነው። ካገኙ በኋላ ምንም ጥያቄ የለው። ማግኘት የምታባክን ከሆነ ያው ሉዘር ነው የምትሆነው ማለት ነው። ታገኛለህ፣ ግን ገንዘብ ለማግኘት ከባድ ነው። ለማጥፋት ደግሞ ሰው ይዘያል። ያችን ግን ነገ አንዷ ሁለት የምትወልድበት ቦታ ላይ ማዋል የተሻለ ነገር ሊሆን ይችላል። በስንት ዓመት ነው የመጀመሪያ 1 ሚሊዮን የሰራው? ሜቢ ግራጁዌት አረጌ 4 ዓመት ምናምን ከሰራው እንትን ግራጁዌት ካረኩ 4 ዓመት በኋላ ነው። ምን ሰርቶ ነው እቺ 1 ሚሊዮን የሰራው? ኦኬ። በአመት የሰራው ትልቁ ገንዘብ መጠን ስንት ነው? ወይ አሁንማ ቢሊዮን ውስጥ ነን። አሁን ተርኖቨር ስለሆነ ብዙ ነው። አሁን በደረጃን ኮንስትራክሽን ያለን እና ብዙ ነው። ስንት ዓመት ነው የመጀመሪያ 1 ቢሊዮን የሰራው? 38 39 እንደዚህ አካባቢ። አሁን ስንት ዓመት ነው? አሁን 44 ዓመት። በጣም አድርገን እናመሰግናለን። ቴንክ ዩ። አሁን ከያሬል ጋር በነበረን ቆይታ ከተመቸኝ ነገራቶች ገንዘብ ማግኘት ብቻ ሳይሆን ገንዘብ አጠቃቀም በጣም ወሳኝ ነገር እንደሆነ ነግሮናል። የዛሬው ቪዲዮ ይህንን ይመስላል። ላይክ እና ሰብስክራይብ ማድረጋችሁ አትርሱ። በቀጣይ ጊዜ እስከምንገኝ ድረስ ደህና ሁኑ።